እናት ነሽ። ሃይማኖትሽንም ቀይረሻል። በቃ አሁን ወደ ነበርሽበት አስሬ ዚዛ እንዳትይ በእልም እንዳታደርጊው ወይም ሰይድን ለማናደድ ልጆቹን ክርስትና አስነሳለሁ እምነቴንም ቀይራለሁ ምናምን ብለሽ ችግር የለብኝ። እምነት የግል ነው። እኔ ምንም ብታረጊ አልናደድም። ገባሽ? እምነታቸውም እንዳይቀየር ብዬ ማለት ነው የመጣሁት እናንተ ማግኘት ስላለብኝና ለማግኘትም ነው። እና ሁሉም አላ ያለው ነው የሚሆነው ማለት ነው። እንግዲህ ድንገት ያው ባህር ዳር ሞቅ ትላለች፣ አየሯ ደስ ይላል። ባህር ዳር ትንሽ አየሯ ሞቅ ይላል። እዚህ ደግሞ ትንሽ ድንገት ሊቀዘቅዝ ይችላል። እኔም በጠዋት ስለወጣሁኝ ጃኬት ይዤ የመጣሁት እንደዛው ቀጥታ በቃ ለብሼ የመጣሁበት ልብስ ነው ያለሁት። የተወሰነ ልብስ ይዣለሁ። እሱን ባህር ዳር ላይ ሆቴል ውስጥ ትቼዋለሁ እዛው የነበርኩበት። በዛም ከተመለስኩኝ በሰላም ከተመለስኩኝ ኢንሻአላህ በዛው ወስደዋለሁ። ካልተመለስኩም አለላ ሁሉም ነገር እና ሱመያ እባክሽ ይኸው አላሳዝንሽም አለ። እኔ በቃ ሀገር ሰላም ነው፣ ሁሉ ነገር ሰላም ነው። አሁን አየሩ ምንም የለም። ስለዚህ ብቻ በሰላም ደርሻለሁ። አካባቢያችሁ ላይ በሰላም እዚህ ደርሻለሁ። ቪዲዮን ዛሬ ለቀው ታይዋለሽ። ጨከነሽብኝ ደግሞ ወደዛ እንድመለስ አታርጊኝ። ስመለስ መንገድ ላይ ሰው ምን እንደሚያጋጥም አይታወቅም። አሁንም ደግሞ መንደሩ ሲሄድ ምናልባት መንገድ ላይ ፍተሻ ነው፣ ህግ እናስከብራለን የሚሉ ናቸው፣ አካባቢው የሚጠብቁ ናቸው ያሉት። ግን ደግሞ አንዳንድ ደግሞ ሌባ የማይጠፋም የሆነ ነገር የማይጠፋም። ይህን እያየሽ ያው እንግዲህ እኔ ልጆች አባት ነኝ። በእኔም ጨክኝ ከሆነ እውነትም ጨክነሽ ዝምት ያለሽ ብዬ አላስብም። ይሄንን ቪዲዮ እንዳየሽው ዛሬውኑ በቴሌግራም ወይም በዋትሳፕ አናግረሽኝ እንደምንገናኝ ወደ ቤታችሁም እንድመጣ ተስፋ አደርጋለሁ። ስለዚህ እንዳጨክኝ ነው ሱመያ የምልሽ። እባክሽ ይኸው እዚህ ድረስ መጥቻለሁ። ቪዲዮም ስትሰሪ አይቻለሁ። ትናንሽ ቻናል ላይም እየለቀቅሽ አይቻለሁ። በንዴት ተናደሽ ያው አዩም ቢያለችኝ ብሎ ከአዲስ አበባ ወደ ናዝሬት ሄደ። አፍጠር ላይ ያፈጠር ነውን ስለሱም ቪዲዮ ስታወሪ ሰምቻለሁ ማለት ነው። ከአዩ ጋርም ስናፈጠር አዩም ቢያለችኝ ብሎ አዩን አሳቦ ሄደ። አዩም ቢያለችኝ ብሎ አዩን አሳቦ ሄደ ምናምን ብለሽ የሰራሽውን ቪዲዮ አለ። ያው እኔ አዩ እምቢ ስላለችኝ አይደለም ወደዛ ተመልሼ ሄድኩት። ያው ዞሬ መጥቻለሁ እና አንተ ወንድ ነህ ምናምን ብለሽ ስለዛችም አይደለም የመጣሁት እና መጥቻለሁ። አይደለም ባህር ዳር አይደለም ጎንደር፣ ባህር ዳር ጎንደር ኢትዮጵያ ናቸው፣ ሀገሬ ነው። ሀገሬ ውስጥ እንዴት እፈራለሁ መምጣት? የመንም ድረስ እየመጣሁ አይደል? ለምን ቡርኪና ፋሶ ብትገቢ እኔ እመጣለሁ እና ምንም ፍራቻ የለብኝም። ለተባር ላይ የመጣሁት ዋጋ መሳሪያ ይዤ ላይ የመጣሁት በቃ በሰላም ቤተሰቤ ሚስቴ ልጆቼ ልፈልግ ነው የመጣሁት። ማንም ቢጠይቀኝ ለምን መጣ ቢለኝ ምን ትሰራለህ ቢሉኝም ያው ነው መልስ ይሄ ነው። እና በተረፈው በዛ ልይዞሽ አንቺ የአዩንም መስሎኝ አይተሽ አይመጣም ብለሽ አስበሽ ነበረ። እኔ መጥቻለሁ። ባህር ዳርን ማሳይቼሻለሁ። ገጠሩንም የሰፈራችሁን ታውቂዋለሽ ያስባለሁ። የእናንተ ሰፈር ከሆነ ተሳስቼ ሌላ ሰፈር ካልሆነ ማለት ነው። ትንሽ ወጣ ብዬ በቃ ከሰው ቤት ላይ ምናምን ራቅ ብዬ እንትን ብለው ያው ማወራው እንዳይሰሙ ስቀርጽም ደግሞ ሌላ ነገርም እንዳይመስላቸው እንደገና ጥቅጥቅ ያሉ ባህር ዛፎች ውስጥ ደግሞ ጫካ ነገር ውስጥ ምን እንዳለም ስለማላውቅ ያሉት ሰዎች ለዛም እንደዚህ በቃ ወጣ ብዬ እንትን ብለው እንግዲህ ብዙ እጓዛለሁ ገና እስካገኝሽ። ዛሬም ከመለስሽልኝ ነገም ከመለስሽልኝ ሳምንትም ከቆየሽ ወርም ከቆየሽ እኔ እዚሁ ደቡብ ጎንደር ውስጥ ነኝ። ወዴትም አልሄድም። መንገድ ላይም እያደርኩም ቢሆን ባህር ዛፎች አሉ፣ ሽንት ቤት እዚህም እየተጠቀምኩ ቢሆን እየለመንኩም ቢሆን እየበላው ሱቅም ካገኘው እየገዛው እሄዳለሁ ብዬ አስባለሁ። ቻርጅ ካልዘጋብኝ ይሄን ቪዲዮ ከለቀቁ በኋላ ድጋሚ ምን ላይ እንደደረስኩ የሰፈር እንደደረስኩና ሱመያም ድምጽ እንዳስቀመጠችልኝ እና እንዳስቀመጠችልኝ ለተመልካቾቼም የምመልስ ይሆናል ማለት ነው። እና በተረፈው ይኸው ሱመያ እባክሽ መንደራችሁ ነው ያሉት። እያንዳንዱ ቤት እያንኳኳ ይሄ እና ከሌ ቤት ነው ብዬ ልጠይቅላችሁ ለመቅረጽ አይመችም እንጂ የማ ቤት ነው ብዬ ብጠይቅ ምናልባት ቤቱን ልታውቁ ትችላላችሁ። ቤቶችን ባንኳኳ ይኸው ሰፈሩን አሁን የቀረኝ በግራ ሄጃለሁ፣ በቀኝ ሄጃለሁ። በዚህ ወደ ኋላ ነው የቀረኝ ማለት ነው። ቤት የቀረኝ የቀሩትም ቤቶች ያው ካሜራው ሌንሱ ዙሙ ረጅም ስለሚያመጣ ነው እንደዚህ አምጥቼ ማሳያችሁ። ትንሽ ራቅ ይላል ማለት ነው። ወደዛ ርቀት ስለሚያመጣ ነው እንጂ ራቅ ይላል ማለት ነው። ገና ሱመያ መንደሩን አይቼዋለሁ፣ ታውቂዋለሽ ብዬ አስባለሁ። አንዳንድ ቦታ ፀሐይ ነው፣ አንዳንድ ቦታ ደግሞ ነፋሻማ ደስ የሚል ቀዝቀዝ ያለ ዳመና ቦታ ላይ አየር አለ። ቁጭ እያልኩ እኔም እረፍት እየወሰድኩኝ ምናምን ነገር እጓዛለሁ። አዩንም